ሰላም ተማሪዎች እንኳን ወደዚህ ቪዲዮ በሰላም መጣችሁ። በዛሬው ቪዲዮ ግሬድ 10 ኢኮኖሚክስ ዩኒት 2 ሪቪዥን አንድ ላይ እንሰራለን ማለት ነው እና በደንብ ጥያቄዎችን ኤክስፕሌን እያደረኩ ስለምሰራ በደንብ ተከታተሉ ማለት ነው። የመጀመሪያው አይተም ያ ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኦር ፎልስ ኢፍ ዘ ስቴትመንት ኢዝ ኢንኮሬክት ይላል። ማለት ደግሞ ትሩ ኦር ፎልስ በማለት መልሱ ማለት ነው። የመጀመሪያው ጥያቄ ዲማንድ ኢዝ ዲፈረንት ፍሮም ዋንት ይላል። መልሳችን የሚሆነው ምንድነው? ትሩ ነው። ትሩ የሆነበት ምክንያት ምንድነው? ዲማንድ እና ወንት ያላቸው ዲፊኒሽናቸው መጀመሪያ ስናውቅ ላይ ነው። ይህ ማለት ደግሞ ወንት ስንጀምር ወንት ማለት ምን ማለት ነው? ሳምቲንግ ዩ ዊሽ ቱ ሃቭ ነው ወይም ነው የሆነ ነገር ለማግኘት የምንመኘው ነገር ነው ወንት የሚባለው እና ይሄ ነገር ምንድነው? አንሊሚትድ ነው። እኛ በማንኛውም ሰዓት ማንኛውም ነገር ልንመኝ ይችላል። ዲማንድ ጋር ስንመጣ ግን ዲማንድ ወይ ደግሞ ፍላጎት በኢኮኖሚክስ ምን ማለት ነው? want plus ability to buy plus willingness to pay ማለት ደግሞ የሆነ እቃ ብቻ መመኘት ደግሞ ፍላጎት ማሳደር ሲሆን እዛ እቃ ላይ ያን እቃ የመግዛት አቅም መኖርና እዛ እቃን ማኒን ስፔንድ ባረግ በዚህ እቃ ተጠቀማለሁ ብሎ ዲሳይድ ማድረግ ነው ማለት ነው። ሶ ዲማንድ እና ወንት ይለያያል ማለት ነው። የሚለይበትን ምክንያት በስነስርዓት አስቀምጫለሁ ብዬ አስባለሁ። ዲማንድ ማለት ፍላጎት ብቻ አይደለም። በኢኮኖሚክስ ስንገልጸው አንድን እቃ የመግዛት አቅም ችሎታና ዲሳይድ ማድረግ ነው። ዛሬ ወንት ጋር ስንመጣ ደግሞ ማንኛውም ፍላጎት ነው ማለት ነው። ሁለተኛው ጥያቄ an increase in market demand and decrease in market supply leads to raising the equilibrium price ይላል። ማለት ደግሞ ፍላጎት ሲጨምር ወይ ደግሞ ማርኬት ዲማንድ ሲጨምርና ማርኬት ሰፕላይ ከቀነሰ ወይም ነው አቅርቦቱ ከቀነሰ it leads to raising equilibrium price ይላል። ይህም ደግሞ መልሱ የሚሆነው ምንድነው? ትሩ ነው። ትሩ ያለበት ምክንያት ምንድነው? ማርኬት ዲማንድ ወይ ደግሞ ዲማንዱ ምን አለ ከጨመረ አለ። ይሄ ዲማንድ እንደዚህ ከጨመረ ይሄ ደግሞ ለምን ምን ሲሆን ማለት ነው? ለማርኬት ሰፕላይ ምን ሲሆን ወይ ደግሞ ማርኬት ሰፕላዩ እንዲቀንስ ያደርጋል ማለት ነው። ይሄ ቀነሰ ማለት ደግሞ ኢኳሊብሪየም ፕራይስ ያመጣል። which means በአጠቃላይ ምንድነው? አቅርቦት የሚቀንሰው ዲማንድ ገበያ ላይ ሲኖር ነው ወይም ደግሞ ፍላጎት በጨመረ ቁጥር ምን ይቀንሳል ማለት ነው? አቅርቦት ይቀንሳል። ያም ደግሞ ኢኮኖሚክ ፕራይስ ከፍ እንዲል ያደርጋል ወይ ደግሞ ለዛ ካለው ገንዘብ የምናወጣው ዋጋ ከፍ እንዲል ያደርጋል። ሶ መልሱ ነው ትሩ ነው ማለት ነው። ሶስተኛ if income elastic demand for good is free the demand is elastic ይላል። ይሄኛው መልሳችን የሚሆነው ትሩ ነው። ይህም ትሩ የሆነበት ምክንያት ደግሞ ኢላስቲክ ምንለው ምንድነው? ከአንድ የበለጠ ጉዳት ለሰው በአጠቃላይ 3 ከአንድ ስለሚበልጥ ምናለው ትሩ አለው ማለት ነው። አራተኛ the cross price elasticity between coffee and tea is likely to be negative ይላል። ይሄኛው ምንድነው? ፎልስ ነው። ምክንያቱም ኔጌቲቭ ሪሌሽንሺፕ አላቸው እያለን ያለው ነው። ግን ኮፊ እና ቲን በምናይበት ሰዓት ምንድነው? ፖዚቲቭ ሪሌሽንሺፕ ነው ያላቸው ኔጌቲቭ ሪሌሽንሺፕ ሲሆን ይሄም ደግሞ ለምሳሌ የኮፊ ዋጋ ቢጨምር ሰዎች ወዴት ይሄዳሉ? ወደ ቲ ይሄዳሉ። ሶ ለቲ ያለ ምንድነው? ኳንቲቲ ዲማንድ ይጨምራል ማለት ነው። ክሮስ ፕራይስ ኢላስቲሲቲ ምንድነው? በኮፊ እና በሻይ መካከል የሚያሳየን ፖዚቲቭ ሪሌሽንሺፓቸው እንጂ ኔጌቲቭ አይደለም ማለት ነው። ሶ የአራተኛው ጥያቄ መልስ ፎልስ ነው ማለት ነው። ሁለተኛው አይተም መልቲፕል ቾይስ አይተም ነው። read the following question and choose the correct answer from given alternative ይላል። የመጀመሪያው ጥያቄ which one is correct definition of demand ceteris paribus ይላል። ምን ማለት ነው? ceteris paribus ማለት remain constant ማለት ወይ ደግሞ ምንም አይነት ሲቹዌሽን ቢፈጠር ማይቀየሩ ወይም ዘ ኮንስታንት ዘ ሴም እንደሆነ የሚቀጥሉ ጉዳዮች ናቸው ceteris paribus የሚባሉት እና ይሄን ኮንሲደር በማድረግ ወይ ደግሞ under the consideration of this ዲማንዱ ሚሊዮን ሺህ ወይ ደግሞ የዲማንድ ትርጉም ሚሊዮን ይችላል ነው። የመጀመሪያው A is willing and able to buy goods and services ነው። B is individual willingness to buy goods and services ነው። C is amount of product which producer is willing to sell ነው። D ኦይሏን መልሳችን የሚሆነው ምንድነው? ይሄ ነው መልሳችን የሚሆነው ምክንያቱም ዲማንድ ማለት በማይለዋወጥ ወይ ደግሞ ሁልጊዜም ሪሜን ኮንስታንት በሚሆነው ኮርስ ለመግዛት ዲሲሽን አድርጎ ደግሞ ስንፈልግና ችሎታ ሲኖር ያን ቃል ለመግዛት ምን ይሆናል? ዲማንድ እንለዋለን ማለት ነው። ሁለተኛው is a place condition mechanism that brings together both buyers and sellers in order to exchange their goods and services ይላል። ለዚህ መልስ የሚሆነው ምንድነው? ሲ ማርኬት ነው። የመጀመሪያው ነገር ፕሌስ ነው።
ባየርስ እና ሴለር የሚገናኙበት ኮንዲሽን ነው ሜካኒዝም የሚፈጥር ነው እና ቦዝ ባየርስ እና ሴለርስ ኦንላይንም ሊሆኑ ይችላል ፌስ ቱ ፌስ ፎርማትም ሊፈጥሩ የሚችል ምንድነው ማርኬት እንለዋለን እና መልሳችን ለሁለተኛው ሲሆን ማለት ነው ሶስተኛው which of the following statement is true ይላል individual demand and market demand are both the same with the price and quantity demand of the commodity are positively related see at equilibrium the market demand is supply curve inverted see all of the above ይላል መልሳችን የሚሆነው ምንድነው ሲ ነው እዚህ ጋር የሚሆነው ምክንያቱም at equilibrium the market demand is supply curve intersect ወይም ደግሞ ይሄ ፍላጎቱ ወይ ደግሞ የገባ ፍላጎቱ ነው ሰፕላዩ ኢንተርሴክት የሚሆንበት ቦታ ነው ኢኳሊብሪየም ማለት ነው ያው ሌሎቹ አይሆንም ማለት ነው እዚህ ጋር ኢንዲቪጁዋል ዲማንድ እና ማርኬት አር ቦዝ ሴም ሲል ኢንዲቪጁዋል ዲማንድ ማለት ግላዊ ፍላጎት ነው ማርኬት ዲማንድ ደግሞ አጠቃላይ ደሰሙ ኦል ኢንዲቪጁዋል ዲማንድ ነው ማለት ነው ይሄ ደግሞ ዘሴም ሊሆን አይችልም ምክንያቱም ዲማንድ ግድ ኢንዲቪጁዋል ዲማንድ ሊበልጥ ይገባል ማለት ነው ምክንያቱም ማርኬት ዲማንድ ምንድነው ደሰሙ ኦል ኢንዲቪጁዋል የብዙዎች group of people ነው ማለት ነው እና ይሄንን ይመስላል ማለት ነው አራተኛ which of the following is incorrect statement ይላል A the demand curve is downward sloping B the market demand curve is flatter than the individual demand curves C the law of demand is the inverse relation between price of the commodity and quantity demanded D none of the above ይላል አራተኛው መልሳችን የሚሆነው ምንድነው B ነው መልሳችን የሚሆነው ምክንያቱም B የሚሆንበት ምክንያት ኢንኮሬክት ስቴትመንት ነው የጠየቀን ያለው እዚህ ጋር ፍላተር ስላለ ምክንያቱም ሁልጊዜም ማርኬት ዲማንድ ከርቭ ምን መሆን አለበት ፍላተር ሳይሆን መሆን ያለበት ስቴፐር መሆን ያለበት እዚህ ጋር በፍላተር ቦታ ስቴፐር ቢገባ ኖሮ ደግሞ ስቴፐር ይሆናል ከርቡ እንደዛ ቢኖር ይሄ ኮሬክት ይሆን ነበር ለዛ ይሄኛ አይሆንም ማለት ነው ይሄም በመመለከትበት ሰዓት ዲማንድ ከርቭ ዳውንዋርድ ስሎፒንግ ምንድነው is the low demand ነው is the law of demand says that inverse relationship between price of the commodity and quantity demand ይላል law of demand ሲሆን ደግሞ የፍላጎት ህግ የሚባለው ምን ይላል inverse relationship between ምን ያሳያል ወይ ደግሞ ተቃራኒ የሆነ relationship ያሳያል ማለት ደግሞ ለምሳሌ price increase ካረገ quantity demand ምን ይሆናል ማለት ነው ይቀንሳል ማለት ነው ደግሞ ዋጋ በጨመረ ቁጥር ለዛ ያን ኮሚኒቲ ለመግዛት ወይ ደግሞ ለመጠቀም ኮንሱም ለማድረግ የምፈልገው ፍላጎት ይቀንሳል ማለት ነው እነኚህን የሚያሳየን ዘ ሎው ዲማንድ ትክክል ነው ማለት ነው ተመልሳችን የሚሆነው ቢሆንም እዚህ ጋር ግን አንዳንድ ጊዜ ፈተና ሊሰጡ ይችላሉ ምክንያቱም ኢንኮሬክት ስቴትመንት ካለ በፍጹም ዲነን ነው ማለታችን ምክንያቱም ኢንኮሬክት ስቴትመንት ማለት በሎጂክ የሚሰራ ጥያቄ ነው ኢንኮሬክት ስቴትመንት ከሆነ ዲነን ልንላቸው ምክንያቱም ፎልስ የሆነ ስቴትመንት ይጠይቀን ዲነን ደግሞ ፎልስ ሊሆን አይችልም ሰው ከዚህ ውስጥ ተመርጣላችሁ ማለት በጠየቅ በስቴትመንቱ መሰረት ማለት ነው አምስተኛው which of the statement is false ይላል A the value of price elasticity of demand is negative B the value of the cross elasticity of demand between Coca-Cola and Pepsi is positive C the price elasticity of demand is inelastic for all commodities D none of the above ይላል አምስተኛው መልስ የሚሆነው C ነው ሲም ደግሞ the price elasticity of demand is inelastic for all commodities ነው ይሄም ደግሞ ምንድነው price elasticity of demand ኢንኢላስቲክ ነው በሁሉም ኮሚኒቲዎች ላይ ደግሞ በሁሉም ሲቹዌሽኖች ላይ ነው የሚለው ይሄም ደግሞ ፎርስ ያደረገ መብሉት ኦል ስላለ ምክንያቱም ለምሳሌ በኢላስቲክ ጉዶች ላይ ወይም በነሰሲቲ ጉዶች ላይ ምን ላይ ሆነ ይችላል ኢንኢላስቲክ ላይ ሆነ ይችላል እና ይሄ ነው ፎርስ ያደረገበት ምክንያት ማለት ስድስተኛው which of the following factors determine demand ይላል A price of the product itself B consumer income C size of population ዲኦ ይላል ለስድስተኛው መልሳችን የሚሆነው ምንድነው ዲ ነው ዲ ሆነበት ምክንያት የመጀመሪያው ነገር ፋክተር ዲተርማይን ዲማንድ ይላል ወይ ደግሞ ፋክተር ዲተርማይንስ ዲማንድ ይላል ይሄ ማለት ደግሞ ዲማንድን ወይ እንዲጨምር ወይ ደግሞ እንዲቀንስ የሚያደርጉ ምንድናቸው ውጤቶች ወይ ደግሞ መንስኤዎች ናቸው የመጀመሪያው ፕራይስ ኦፍ ዘ ፕሮዳክት ሰልፍ ወይ ደግሞ የዋጋው ፕራይስ በጨመረ ቁጥር ለዛ ያለን ፍላጎት መቀነሱን የሚያሳየን ኮንሱመር ኢንካም ደግሞ ኢንካማችን በጨመረ ቁጥር ዲማንዳችን ይጨምራል ለምሳሌ ሌክዠሪ ጉድስ ልንጠቀም እንደ ካር አይፎን ምናምን የተለያዩ ሌክዠሪ ነገሮች ልንጠቀም ይችላል ሳይዝ ኦፍ ፖፑሌሽን ሶስተኛው ደግሞ ህዝቦች በጨመረ ቁጥር ምን ይኖራል ማለት ነው ፍላጎት እየጨመረ ይመጣል ህዝብ በጨመረ ቁጥር ሰባተኛ suppose the demand for goods Z goes up when the price of good Y goes down
we can say that goods Z and Y are A substitutes, B complements, C unrelated goods, D perfect substitution ይላል ወይ ደግሞ perfect substitutes እዚህ ጋር ሊል የፈለገው ምንድነው ምን ይላል Z goes up ነው ይላል እንደገና ደግሞ Y ደግሞ goes down ይላል ወይ ደግሞ Y ወደ ስር ነው ማለት ነው ካስተዋለ እዚህ ጋር ወደ ላይ ነው እዚህ ጋር ደግሞ ወደ ታች Y ምንድነው ፕራይስ ነው የዚህ ዋጋ ማለት ነው እና ፕራይሱ በጨመረ ቁጥር ኳንቲቲ ማንዱ ምን ይላል goes up አደረገ ነው የሚለው ይሄም ደግሞ ለማስረዳት ያህል እዚህ ጋር መልሳችን የሚሆነው ቀጥታ ቢ ነው ያው ቢሆንበት ምክንያት ደግሞ ለምሳሌ አለ እኛው ለምሳሌ ከሻይ ቡናን ብናስመርጥ አለ ወይ ደግሞ ከሻይ ቡናን አስመረጥን እና ለምን ከሻይ ቡና አስመረጥን የሻይ ዋጋ ስለበዛ ነው ሶ ቡናን መረጥ ወይ ደግሞ ሰብስቲቱት አድርገን እዚህ ጋር ሰብስቲቱት ነው ብለን መመለስ ሳይሆን ኮምፕሊመንት ደግሞ ያለበት ምክንያት ማስረዳት ምክንያቱም ፕራይሱ ቀነሰ ማለት ለምሳሌ ኮምፕሊመንት የሆነ ጉዳዮች አሉ ለምሳሌ የቲ ፕራይስ ጨመረ ማለት የሹገር ፕራይስ ምን ይሆናል ማለት ነው ኮምፕሊመንት ስለሆኑ አብሮ ይጨምራል ማለት ነው ሶ እዚህ ጋር ያለው ሪሌሽንሺፕ ማሳይ ያንን ነው ማለት ነው የዋይ ዋጋ ጎዝ ዳውን ሆነ ማለት ወይ ደግሞ ፕራይሱ ጎዝ ዳውን ሆነ ማለት የዚህ ዋጋ እንዲጨምር ያደርጋል ይሄ ደግሞ ምንድነው ሰፕሊመንት ጉሩ ለምሳሌ የሻይ ዋጋ ሲጨምር የስኳር ዋጋ አብሮ ሊጨምር ይችላል ይሄን ነው የሚያሳየው በአጠቃላይ ማለት which of the is incorrect statement ይላል ወይ ደግሞ which of the following is incorrect statement ይላል A when the price elasticity of good is one then demand is unitar elastic B when income elasticity of demand is negative the commodity is luxury good C when the cross elasticity of demand between two goods is zero the two goods are unrelated D all of the above ይህን ጥያቄ በደንብ ለማስረዳት ሞክራለሁ ኢንኮሬክት ስቴትመንት የሆነው ነው የሚለን መልሳችን የሚሆነው በመጀመሪያ ደረጃ ቢ ነው ቢ የሆነበት ምክንያት በደንብ ማስረዳት የመጀመሪያው ኤ ቢ ኢንኮሬክት ነው ማለት ነው የኤ ትክክል ነው ኤ ትክክል የሆነበት ምክንያት ምንድነው ፕራይስ ኢላስቲሲቲው ከአንድ ጋር እኩል ሆነ ማለት ነው ዩኒታሪ ኢላስቲክ ነው ማለት ነው እዚህ ጋር ሲ ደግሞ ኮሬክት የሆነበት ምክንያት ምንድነው when the cross elastic demand between two goods is zero the two goods are unrelated ይላል ይሄ ማለት ምን ለማለት ፈልገው ሰርተን ወይ ደግሞ በካልኩሌሽን ዜሮ መጣል ማለት ነው unrelated ጉድ ነው ለምሳሌ የሹዝ ዋጋ ወይ ደግሞ የጫማ ዋጋ ጨመረ ማለት ወይ ደግሞ የሹዝ ዋጋ በዚህ መልኩ ኢንክሪዝ ሆነ ማለት የሻይ ዋጋ ኢንክሪዝ ይሆናል ማለት አይደለም እንደዚህ ደግሞ ጫማና ሻይ ምንድናቸው በጣም የተለያዩ ነገሮች ናቸው ሶ አገናኛቸውም ይላል ወይ ደግሞ unrelated ጉድ ናቸው ይላል ሶ ይሄኛው ትክክል ይሆናል ማለት ነው የሲም የኤም ትክክል ይሆናል ቢጋንም ቢ when income elastic demand is negative the commodity is luxury good ይላል income elastic demand ማለት ሲቀንስ ማለት ነው ወይም ደግሞ በሌላ ቋንቋ ምን ማለት ነው as income increase ወይ ደግሞ when income increase demand decrease ማለት ነው ወይ ደግሞ ኢንካማችን ሲጨምር ፍላጎታችን ከቀነሰ ምን ይሆናል ማለት ነው ኔጌቲቭ ይሆናል ይሄ ኔጌቲቭ ደግሞ የሚሰጠን ምንድነው luxury good አይደለም inferior የምንላቸው ናቸው like luxury እና inferior ለመለየት ያህል ለምሳሌ inferior የምንለው በባስ በቃቀም በቀንዳፑ መብላት ምናምን እነዚህ የፖቨርቲን ምሳሌዎች የሚያሳዩ ናቸው inferior good የምንላቸው luxury ጋር ስንመጣ ግን ከነጡ መኪኖች ይችላል አይፎን ስልክ የተለያዩ ነገሮች luxury good እና የኔጌቲቭ በሆነ ሰዓት ይሄ luxury good ነው የሚለው ሶ የዚህ መልስ ምን ይሆናል ኢንኮሬክት ይሆናል ማለት የሉክዠሪ መሆን ያለበት ኢምፔሪያል ጉድ ቢሆን ኖሮ ይሆን ነበር ማለት እዚህ ላይ ሲስተም ጠይቀል ሰላም ሲስተም የሚሆነው ዲ ነው በደንብ ለማስረዳት ያህል ሳላስረዳ አለማለፍ ያህል ምንድነው እዚህ ጋር የሚፈልገው ለምሳሌ አለ እዚህ ጋር ለምሳሌ ሳይዝ ኦፍ ፖፑሌሽን አለና ሳይዝ ኦፍ ፖፑሌሽን እንዴት ነው ይላል ህዝብ ጨመረ ማለት እንዴት ፍላጎት ሊጨምር ይችላል ይሄ ማለት ደግሞ ለምሳሌ በኤግዛምፕል ነው ምክንያቱም ኢኮኖሚክስ ነው በኤግዛምፕል ስንረዳው በደንብ ይገባል ለምሳሌ እዚህ ሀገር ላይ ዘይት ዋጋ ተወዷል ዘይት ዋጋ ለምን ተወደደ ብሎ ኢኮኖሚክስ ሲያጠኑ ለምንድን ነው የመጀመሪያው ነገር ህዝብ ቁጥሩ ስለበዛ ሁለቴ ደግሞ ዘይት ምንድነው ነሰሲቲ ጉድ አይደለም ደግሞ በጣም አስፈላጊ ጉድ ስለሆነ ያ ነገር በጨመረው ደግሞ ህዝቦች በጨመረ ቁጥር ምን ሆነ ማለት ነው
ፍላጎቱም ጨመረ የዘይት ዋጋ ፕራይሱ ተወደደ ማለት ነው። ይሄን ደግሞ አያይዘን ከሰፕላይም ጋር ማምጣት እንችላለን። ሰፕላይ ስለሌለ ዘይት ዋጋ ጨመረ ልንል እንችላለን። ይሄ መልሶች ሊሆን ይችላል ወይ ደግሞ ፋክተር ሊሆን ይችላል ማለት ነው በአጠቃላይ። እሺ አይተም 3 እንምጣ። ራይት ዲቴል አንሰር ቱ ዘ ፎሎዊንግ ይላል። በደንብ አብራርተን እንጽፋለን ማለት ነው። የመጀመሪያው ዋት ዘ ሎ ኦፍ ሰፕላይ ስቴት ይላል። ሰፕላይ ስቴት የሚባለው ምንድነው? የመጀመሪያው ነገር ፕራይሱ ጨመረ ማለት ወይ ደግሞ ፕራይሱ ኢንክሪዝ አደረገ ማለት ምን ይሆናል ማለት ነው? ኳንቲቲ ሰፕላዩ ኦልሶ ኢንክሪዝ ያደርጋል ማለት ነው። ይሄን ነው የመጀመሪያው ነገር ምንድነው የሚያሳየው? ዋጋው ከጨመረ ሰዎች ወይ ደግሞ እነዛ አቅራቢዎቹ ያን ነገር የሚያደርጉ ወይም ኮሚኒቲ የሚሰጡት ሰልፍ የሚሰጡ ሰዎች ያመጣው ወይ ደግሞ ወደ ገበያ ያመጣሉ ማለት ነው። ሁለተኛው ደግሞ ሎ ሰፕላይ ስቴት ደግሞ በዚህ ያበቃው። ሁለተኛው ደግሞ ነገር ደግሞ ምንድነው? ፕራይሱ ከቀነሰ ነው። የማለው ደግሞ ፕራይሱ ጎዝ ዳውን ከሆነ ኳንቲቲ ሰፕላዩ ምን ይሆናል? ጎዝ ዳውን ይሆናል ማለት ነው። የማለው ደግሞ በምሳሌ ስንረዳው ለምሳሌ የጤፍ ዋጋ ገበያ ውስጥ ጨመረ ሲባል ገበሬዎች ምን ያደርጋሉ? ያን ነገር ደግሞ ጤፉን የተወደደውን ጤፍ ያመርታሉ ማለት ነው፣ ወደ ገበያ ይዘው ይመጣሉ። ግን ደግሞ የፕራይስ ኦፍ ጤፍ ዲክሪዝ ካለ ወይ ደግሞ ዲክላይን ከሆነ ምን ይሆናል ማለት ነው? ፋርመሮቹ ጭራሽ ያን ነገር ማምረት ሊያቆሙ ይችላሉ ማለት ነው፣ ደግሞ አያመርቱም፣ ምክንያቱም ገንዘብ ስለማያስገኝላቸው። ኳንቲቲ ሰፕላይ ጋር ስንመጣ ምንድነው ዋናው ነገር? ያ ነገር ፕራይሱን as price increase quantity supply increase, as price decrease quantity supply also decrease ነው። ይሄ ነው ሎ ኦፍ ሰፕላይ ስቴት የሚያደርገው ማለት ነው። ሁለተኛው what's the difference between cause behind movement along demand curve and the shift of the demand curve ይላል። ይሄ ምንድነው? በጣም ቀላል ጥያቄ ነው። movement along demand እና shift of the demand curve ይላል። ይሄን ለመለየት ያህል ኮዝም ስለተጠየቀን ኮዙ ምንድነው? የመጀመሪያው ነገር ሙቭመንት along the demand ስንል ምን ለማለት ፈልገው? ቼንጂንግ ፕራይስ ማለት ፈልገው። ዲማንድ ደግሞ ዲማንዱ ሙቭ አደረገ። ዲማንዱ ሙቭ ያደረገው ምንድነው? ቼንጅ ኢን ፕራይስ ነው፣ ወይ ደግሞ ፕራይሱ በዛው ያህል ይጨምራል ወይ ደግሞ ይቀንሳል ወይ ደግሞ ለውጥ ይታይበታል። እዚህ ጋር ግን ሽፍት ስንል ደግሞ ምን ማለት ነው? ሽፍት ደግሞ ስንል ምን ማለት ነው? ቼንጂንግ ነን ፕራይስ ፋክተር ነው። ወይ ደግሞ ነን ፕራይስ ፋክተር የምንላቸው ምንድን ናቸው? ልክ እንደ ኢንካም፣ እንደ ፖፑሌሽን፣ እንደ ቴስት፣ እንደ ፕሪፈረንስ ያሉ ነገሮች ቼንጅ ሲያደርጉ ነው ማለት ነን ፕራይስ የሆኑ ፋክተሮች ናቸው ማለት ነው። ሽፍት ዲማንድ ከርቭ የሚያመጣ። ሌላኛው ደግሞ ዲቴል አንሰር ስለጠይቅ ሌላኛው ደግሞ ምን ልንል እንችላለን? ሙቭመንት along the demand የምንለው ምንድነው? ሙቭስ ኦን ዘ ሴም ነው ወይ ደግሞ ዘ ሴም ሁሉ ጊዜ ሙቭ የሚያደርገው ዘ ሴም ነው። ግን shift of the demand curve በምንሄድበት ጊዜ ግን ራይት እና ሌፍት ተብሎ ሊከፈል ይችላል። ወይ ደግሞ the whole curve moves right and left ሊሆን ይችላል። ራይት የሚባለው ምንድነው? ዲማንድ ኢንክሪዝ ነው ወይ ደግሞ ራይት ሽፍት የሚባለው ዲማንዱ ሲጨምር ነው ማለት ነው። ሌፍት ሽፍት ደግሞ ምንድነው? ይቅርታ ቀደም ሌፍት ነው ያልኩት፣ ሽፍት ለማለት ፈልጌው። ሌፍት ሽፍት ደግሞ ስንል ማለት ነው ዲማንድ ዲክሪዝ ወይ ደግሞ ይቀንሳል ማለት ነው። እኔ ነው የሚያሳየው በአጠቃላይ። ሶስተኛው ጥያቄ ካልኩሌሽን ነው። ካልኩሌሽን በደንብ እንሰራለን። የመጀመሪያው ጥያቄ 250 ማይነስ 3p 2p ማይነስ 15 ይላል። ይሄ ማለት ደግሞ መጀመሪያ ምን እናደርጋለን? QD is equals to QH ይላል። መጀመሪያ ምን እናደርጋለን? ኳንቲቲ ዲማንድ እና ኳንቲቲ ሰፕላይ እኩል ነው ብለን እናስቀምጣለን። ምክንያቱም እዚህ ጋር የተጠየቀው ምንድነው? ኢኳሊብሪየም ፕራይስ ነው። ይሄን እናስቀምጣለን መጀመሪያ። ከዛ ሌሎችን ቁጥሮች መጻፍ ነው ማለት ነው። ከዛ ምን እናደርጋለን? 250 ማይነስ 3p is equals to ምን እናደርጋለን ማለት ነው? 2p ማይነስ 15 እናደርጋለን ማለት ነው። ከዛ እኩል ናቸው ማለት ነው። ኳንቲቲ ዲማንድ ስንት ተሰጥቷል? 250 ማይነስ 3p ተሰጥቷል። ኳንቲቲ ሰፕላይ ደግሞ 2p ማይነስ 50 ተሰጥቷል። ዳይሬክት ተርሞችን እንሰብስባለን። እዚህ ጋር ምን ይሆናል? ማይነስ 3p ማይነስ 2p ይሆናል። እዚህ ጋር ደግሞ ምን እናመጣለን? ማይነስ 50 50 ሲቀንስ ወይም ኔጌቲቭ 50 ሲቀንስ ኔጌቲቭ 250 ማለት ነው።
እና ይሄ ኔጌቲቭ 5 ይመጣል። ኔጌቲቭ 5 ደግሞ በኔጌቲቭ ስንት ይሆናል? ፖዚቲቭ 5 ይሆናል። ሶ 5 እዚህ ጋር አምጥተን እናካፍለዋለን። ወይ ደግሞ ኔጌቲቭ 5 ስናካፍለው ይሄ በማይነስ በማይነስ ይጠፋል። ሶ ፕራይስ ስንት ይመጣል ማለት ነው? 60 ይመጣል ማለት ነው። እነዚህ በምናካፍላቸው ፕራይሱ 60 መቶ ነው። ወይ ደግሞ እዚህ ጋር 3p ተብሎ እዚህ ጋር የፒን ዋጋ ስንት አገኘ ማለት ነው? 60 አገኘ። እዚህ ጋርም ደግሞ የፒን ዋጋ 60 አገኘ። ሶ ይሄን ካገኘ ደግሞ ቀጥታ ወይታችን የሚሆነው ምንድነው? ኢኳሊብሪየም ኳንቲቲውን መስራት። ይሄን ደግሞ በምንሰራበት ጊዜ ምንድነው የምናደርገው? 60ን በዚህ በፒ ወይ ደግሞ በፕራይስ ዋጋ አስገብተን መስራት። ለምሳሌ 3 ሲባዛ በ60 ስንት ነው? 180 180 ደግሞ ከ250 ላይ እንቀንሳለን። ይሄ ስንት ነው? 70 ይሆናል ማለት ነው። ያው ይሄን ካገኘን የዚህም መስራት አይጠበቅንም። ምክንያቱም q is equal to qs ብለን ስለሰራን እኩል ነው የሚሆነው። ይሄን ለማረጋገጥ እንስራው። በፕራይስ ቦታ ስንት እናስገባለን? 60 እናስገባለን። 60 ስናስገባ ስንት ይሆናል? 120 ነው። 120 ሲቀነስ 50 70 ይሆናል ማለት ነው። ሶ እኩል መጣል እዛ from the above information will there be shortage or surplus if the government decides the market price to be 75 units ይላል። እንደዚህ ካለ ደግሞ እናደርጋለን 25 minus 3p እና ሁለቴው ደግሞ 2p minus 50 ሰጥቷል። ሶ በፕራይሱ ፋንታ ፕራይስ ስንት ሰጥቷል? 75 ሶ 75 አስገብተን እንሰራ። እዚህ ጋር 75 ሲገባ 225 ይመጣል። 225 ደግሞ ከ250 ላይ ሲቀነስ ስንት ይሆናል? 25 ይመጣል። what about this? ይሄ ደግሞ 75 ሲባዛ ስንት ነው? 150 150 ሲቀነስ 50 100 ይመጣል። ሶ እዚህ ጋር ነው ማለት የምናወዳደረው። እዚህ ጋር ሁለት ነገሮች አሉ። የመጀመሪያው ነገር ሾርቴጅ እና ሰርፕለስ የምንለይበት ኳንቲቲ ዲማንድ ከኳንቲቲ ሰፕላይ ከበለጠ ይህ ሾርቴጅ ይባላል። ወይ ደግሞ ፍላጎት ብዙ ኖሮ አቅርቦት ከሌለ ምን ይባል? እጥረት ነው ወይ ደግሞ ሾርቴጅ እንለዋለን። እዚህ ጋር ደግሞ ኳንቲቲ ሰፕላይ ደግሞ ከበለጠስ ኳንቲቲ ሰፕላዩ ከኳንቲቲ ዲማንዱ ከበለጠ ደግሞ ምን እናደርጋለን? እዚህ ጋር ደግሞ ይሄ ደግሞ ሰርፕለስ ይባላል። ወይ ደግሞ አቅርቦቱ በእሱ ግን ለዛ እቃ ምንም አይነት ፈላጊዎች ከሌሉት ምን እንላለን? ሰርፕለስ እንለዋለን። እና በዚህ መሰረት አሁን ለምሳሌ ኳንቲቲ ዲማንድ 25 ተሰጥቷል። ኳንቲቲ ሰፕላይ ደግሞ 100 መጣለን። ሶ የትኛው ይበልጣል የትኛው ያንሳል? እዚህ ጋር ሰርፕለስ አይበልጥም ወይ ደግሞ ኳንቲቲ ሰፕላይ አይበልጥም ከኳንቲቲ ዲማንዱ ወይም ደግሞ 100 ከስንት ይበልጣል ማለት ነው? ከ25 ይበልጣል። ይሄ ማለት ደግሞ ማለት ነው ሰርፕለስ ሆነ ማለት ነው። እና ለዚህ መልሳችን ነው ሰርፕለስ ሆነ ደግሞ እንዛፉ ሰርፕለስ ነው። ሰርፕለስ ሆነ። ሰርፕለስ ደግሞ ነው በስንት ዩኒት ነው ደግሞ ስንት ዩኒት ነው ስንል 100 ለ25 አካፍለን ማስቀመጥ ወይም ደግሞ 75 ይመጣል ማለት ነው። ሶ በዚህ መልኩ ጨርሰናል። እንደዛ አይነት ቪዲዮዎች የምትፈልጉ ከሆነ በተለይ ጥያቄዎችን መስራት የምትፈልጉ ፕራክቲስ ማድረግ የምትፈልጉ ከሆነ ይህን ቻናል ሰብስክራይብ ማድረጋችሁን አትርሱ እላለሁ። ላይክ ኮመንትም ያልገባችሁም ጥያቄ ደግሞ ኮመንት ላይ መጠየቅ ትችላላችሁ ማለት ነው። የዛሬ የነበረን ቆይታ ይህን ይመስላል። በሚቀጥለው እንገናኛለን ማለት ነው።